በጎደሬ ወረዳ የቡና ጥራትን ለማስጠበቅ የተደረገው ቁጥጥር ውጤት እያመጣ መሆኑ ተገለጸ። በጎደሬ ወረዳ የቡና ጥራትን ለማስጠበቅ የተደረገው ቁጥጥር ውጤት እያመጣ መሆኑ ተገለጸ። በወረዳው የቡና ጥራትን ለማስጠበቅና ሕገወጥ ዝውውርን ለመግታት የተደረገው ጥብቅ ቁጥጥር ተጨባጭ ለውጥ እያመጣ መሆኑ ተገልጿል። ዘንድሮ የቡና ጥራት ላይ ከፍተኛ ጥረት ተደርጓል። ከመጀመሪያ ጀምሮ እስከ ማሳ ጉብኝት እና የአልጋ ስራ ቁጥጥር በእርሻና ተፈጥሮ በየቀበሌዎቹ እየተዞረ ብዙ ስራዎች ተሰርተዋል። ከዛ አንጻር ብዙ ለውጥ መጥቷል። ዘንድሮ ከወትሮው በጣም የተሻለ ዘንድሮ በጥሩ ሁኔታ ጥራቱን የጠበቀ ቡና ነው። በወረዳ ደረጃም ትኩረት የተሰጠበት ስለሆነ ዘንድሮ ከጅምሩ ቡና ጥራት የጠበቀ ነው። እኛ ጋር እየገባ ያለውም ጥራቱን በጠበቀ ሁኔታ ነው። የ2018 የምርት ዘመን የወረዳው መንግስት እጅግ በጣም ድጋፍ አድርጎልናል። ቁጥጥሩን በዛው ልክ ነው። እኛም በተቻለ መጠን ከዚህ በፊት በነበረው እንትን ላይ ጨምረን ጥራቱን አስጠብቀን የምርታችንን ያስገባንበት ሁኔታ ነው ያለው። አምራች አርሶ አደር ከማሳ ጀምሮ ማለት ነው ከማሳ ጀምሮ ቡናው ላይ ትኩረት እንዲሰጥና ቡናው በጥሩ ሁኔታ ተለቅሞ በጥሩ ሁኔታ ደግሞ አልጋ ተሰርቶ አልጋ ላይ ተሰጥቶ ከዛ በኋላ ቡናው ጥራት እንዲኖረው ስራ ተሰርቶ ገበያ እንዲያወጣ በርካታ ስራዎች ተሰርተዋል። በተለይ በቡና ምርት ላይ የሰራነው ስራ የወረዳው የግብረ ኃይል የተወሰኑ ስራዎችን ጀማምረዋል። እነዚህ ስራዎች በተወሰነ መንገድ ውጤታማነታቸው እየታየ ነው ያለው። 2018 ከፍተኛ ስራ ተሰርቷል። በቡና ጥራት ቁጥጥርና ህገወጥ ንግድ ቁጥጥር ዙሪያ ላይ ሰፋ ያለ ስራ ተሰርቷል። በዚህም ስራ አመርቂ ውጤት ተገኝቷል። በተለይም የምርት አሰባሰብና በድረ ምርት አያያዝ ላይ የተደረገው ቁጥጥር ህገወጥ አሰራርን የገታ ነው ብለዋል። ኮሚሽን ነጋዴዎች ያው በብዛት ስግብግብነት ይኖራል። በመስገብገብ ብዙ ነገሮችን ቡናዎችን እያበላሹና እየቀላቀሉ ለነጋዴ ሳይ እየሸጡ እንትን እያሉ ነበረ። ዘንድሮ የተወሰነ ፐርሰንት ቀንሷል። ብዙ እንቅስቃሴ የላቸው ቁጥጥሩ ይህም በዚሁ ቢቀጥል የተሻለ ነው። ስራ ስንሰራ አንደኛ የህገወጥ ነጋዴዎችን ከመቆጣጠር አኳያ ላይ በርካታ ስራዎች ሰርተናል። ከዚህ ቀደም ኮሚሽን በተለምዶ የሚባሉ ወይም ህገወጥ አካላትን ከግብይት መስመር ለማውጣት ከፍተኛ ጥረት ተደርጓል። ይህም የቡና ጥራትን ለማስጠበቅ የተደረገው ቁጥጥር ውጤት እያመጣ ቢሆንም ማበጠሪያ ቤቶች በምርት ቢሞሉም የሚታሸግበት ጆንያ በመጥፋቱ የባለ ሀብቶቹ ስጋት ከፍ አድርጎታል። እንደ ሀገር ከባድ እጥረት አለ። በየክልሎችም በተለያዩ ዞኖችም እያየን ነው። ብዙ ጥረት ከፍተኛ ጥረት አለ። ይህም ለቡና ጥራቱ ተጽዕኖ እንዳለው እናውቃለን። መንግስት ይህንን ሂደት ፋብሪካዎችን ቢያበረታታና የተለያዩ ስራዎችን ቢሰራ የተሻለ ለውጥ ይመጣል ብዬ አስባለሁ። በእኛ በኩል ያለብን ችግር እንደ ዞን አጠቃላይ ትልቅ የሆነ የኬሻ እጥረት አለብን። መንግስት ይህንን ነገር እንዲፈታልን ነው የምንጠይቀው። የጎደሬ ወረዳ ዋና አስተዳዳሪ አቶ እልፊዮስ ክንዴና የጎደሬ ወረዳ እርሻና ተፈጥሮ ልማት ጽሕፈት ቤት ኃላፊ አቶ አለማየሁ ክብረት እንደተናገሩት የጆንያ ችግሩ እንደ ሀገር ቢሆንም በተቻለ መጠን ለመቅረፍ ከሚመለከተው አካላት ጋር ውይይት ይደረጋል ብለዋል። ኬሻን ከሚያቀርቡ አቅራቢ ድርጅቶች አሉ። ስለዚህ እንደ እርሻና ተፈጥሮ ከነሱ ጋር ተነጋግረን በስፋት የሚያቀርቡበት ሁኔታ እንዲፈጠር ተነጋግረናል። የኬሻ ችግር በከፍተኛ ደረጃ እጥረቱ አለ። እጥረቱ ብቻ ሳይሆን የዋጋ ሁኔታውም አፎርደብል ወይም ተገማች አለ። ምንድነው? ይሄን ለሚመለከተው ክፍል ጥያቄ እናቀርባለን። የጆንያ እጥረት እንዳለ የዚህ ኬሻ እጥረት እንዳለ አንዳንድ መረጃዎች ያመጡ ነው ያሉና ይህን ተቋም ገምግመን ምናልባት የሚመለከታቸው አካላት በዚህ ዘርፍ ላይ ፍቃድ ያወጡ ነጋዴዎች ስላሉ ከእነሱ ጋር በመሆን እንዴት መፍታት እንደሚቻል እነሱ ጋር ቀጣይ ላይ የምንነጋገር የተጀመረው የጥራት ቁጥጥር ስራ ይበልጥ ውጤታማ እንዲሆንና የጎደሬ ቡና የዓለም ገበያ ተወዳዳሪነቱን እንዲያስቀጥል የሚመለከታቸው የመንግስት አካላት ለኬሻ እጥረቱ ፈጣን ዘላቂ መፍትሄ ሊሰጡ ይገባል።